ሄሎ ብስራት ወይ መርሲ የት ነህ? ቤት አልነበርኩም። መተህ ነበር እንዴ? ለግቢ የሚሆን አበባ ለመግዛት ወጣ ብዬ ነው። ፈለግሽኝ እንዴ? አይ ወደ ቤት እየገባሁ ነው። እኛ ብሎክ አካባቢ ያየሁህ መስሎኝ ነው የደወልኩልህ። መልካም ቀን። ሴትዮ ጨልላ ልታጨልለኝ ነው እንዴ? Yeah. Hey, what is up? Living off the edge like a barber lining up. Just another day and another. አቤት ምስሪ። ሄሎ ብሩክ። አቤት ምስሪ። ጋሪውን አገኘው? አረገና ፍለጋ ላይ ነኝ። ማርሲላስ ወደ ቤቷ እየመጣች ነው። እርግጠኛ ነህ? ቶሎ ፈጥነውታ። ግን እኮ ብታየኝም አታውቀኝም። እኔ እንጂ እሷን ማውቃት። ይኸውልህ ካገኘች ግብ ነው የምትፈጥረው። በአንተ እጅ ደግሞ እንድትሞት አልፈልግም። እየወጣሁ ነው ብስሪ። ጨርሻለሁ። ተጀመረ። እንተያያለና ሀሎ ብስራት። ማርሲ ቤት የለሽም እንዴ? በር ላይ ነኝ። ለምን መጣ? እንደምትመጣ ቀጠሮ አልነበረንም። አውቃለሁ፣ ቀጠሮማ አልነበረንም። ያው እግረ መንገዴን ስመጣ አይቼሽ ልሄድ ብዬ ነው። ሄሎ ማርሲ። ብቻዬን ነበር መሆን የፈለኩት። አውቃለሁ፣ ሰው ብቻውን ይሆን ዘንድ አልተፈጠረም። ለሰው ሰው ያስፈልጋል። ይኖር መግባት ትችላለህ። አመሰግናለሁ።
ዛሬ አለመኖሬን የሚያውቅ ሰው እዚህ ቤት ገብቶ ነበር። ማርሲ እውነትሽ ነው? እዚህ ቤት ሰው ገባ እያልሽኝ ነው? የምጠብቀው ነገር የሚሆነው መቼም አንቺ አትሰሚኝም። እባክሽን ከዚህ ቤት ሌላ ቦታ ተከራይተን እንኑር። አረ ማርሲዬ ተይ፣ ከዚህ ቤት ውጪ፣ ሌላ ቦታ ተከራይተን እንኑር። ጥሩ አይደለም ለደህንነትሽ። ሊያጠቁኝ ሊገሉ ይፈልገው የሚከታተሉኝ ሰዎች ካሉ ቦታ በመቀየር አላመልጥ። ይኸውልሽ እሺ ቢያንስ ለተወሰነ ጊዜ ከዚህ አካባቢ ዞር በይ። አደጋ ነው እየሸተተኝ ያለው የኔ ወድ። ጠላትን ተፋልመኸው እንጂ ሸሽተው አታሸንፍ። ለወራት ይህን ትልቅ ትዝታ ያዘን ቤት እርቄ እንደነበር ታውቃለህ። አሁን ግን ምንም ይምጣ የትም አልሄድም። አውቃለሁ ቢያንስ ብዙ ነገር ያሳለፍሽበት ቤት ነው አውቃለሁ። እዚህ ቦታ ላይ ብዙ ታሪክ እንዳለሽ አውቃለሁ የኔ ወድ። ቢያንስ ያለሽበት ነገር አብሬሽ እንድጋፈጥ አድርጊ። እኔ አለሁ ከጎንሽ አለሁ። እባክሽን አብሬሽ እንድሆን ፍቀጅልኝ። ቢያንስ እዚህ ቤት አብሬሽ እንድኖር ፍቀጅልኝ። ምንም አልሆንም አልኩህ እኮ። ደግሞ ስለምን ሲባል አንተን ትልቅ ችግር ውስጥ ከተሃለሁ። የምን ችግር የኔ ወድ? ያለውን ነገር አብሬሽ ልጋፈጥ እኮ ዝግጁ ነኝ ውድ። የሚመጣብሽን ነገር አብሬ ልጋፈጥ ዝግጁ ነኝ። ይቅርታ፣ ሻወር መውሰድ አለብኝ። ማነው? ግቡ። እንዴ ዳኒ፣ የማየው ነገር ምንድን ነው? ህልም አይደለም አይደል? አዎ እውነት ነው። ፈጣሪ አትርፎኝ ወደዚህ አምጥቶኛል። እንኳን በህይወት ተርፈ መጣ። እንኳን ለዓይነ ስጋ በቃል። እኔ የምልህ እነ ራኬብስ? ንገረኝ እንጂ እነ ራኬብስ እኮ ነው ያልኩህ። ንገረኝ እንጂ ዝም አትበል። እነ ራኬብስ? እኔ የት እንዳሉ የማውቀው ነገር የለኝም። በህይወት ተርፌ ወደዚህ ከመምጣት ውጭ ሌላ የማውቀው ነገር የለም። ምን ማለት ነው? ምንም የማውቀው ነገር የለም ማለት ምን ማለት ነው? ስሜትሽ ይገባኛል። ነገር ግን አሁን ያንቺ ብያሰብሽ ባለሽበት መንገድ አይደለም የመጣሁት። እኔ እኮ የማውቀው እህቴ ካንተ ጋር እንደጠፋች ነው። በዛ ላይ ሁላችንም እኮ እንቅልፋትን እየፈለግናችሁ ነው ያለ ነው። ምንድን ነው የተፈጠረው ነገር? የት እንደወደኩ እንኳን አላውቅም ነበረ። የረዱኝና ያነሱ ሰዎች እንደነገሩኝ የሆነ የማይታወቅ ስፍራ ወድቄ እንዳገኙኝ ነው። ሌላ ምንም የማውቀው ነገር የለም። ይህንን ለኢንስፔክተር ደውዬ ማሳወቅ አለብኝ። ልጆቹን የት ተስማምተህ ሸጣቸው እንደመጣ ለሱ ትናዘዛለህ። ይህን እንኳን ማድረጋችን ለምን ሲባል ለምን ሲባል የምትወጃት እህትሽን በህይወት እንድትገኝ ከፈለግሽ የምልሽን አድርጊ። አልገባኝም። ጥቂት ሚስጥሮችን አውቄያለሁ። እናም እነኛን ጥቂት ሚስጥሮች ቀኑና ሰዓቱ ሲደርስ እያንዳንዱ ታውቂያቸዋለሽ። እስከዛ ግን እኔ እዚህ ከተማ መምጣቴ በጭራሽ መታወቅ የለበትም። እህቴ በህይወት አለች ወይስ የለችም? ይሄ ሚስጥር ዝቫንስኪ የምትለውን ነገር ተውና ይሄንን ንገረኝ። እኔ ማወቅ የምፈልገው ይሄን ብቻ ነው። ሞዛም ከሆነ ንገረን፣ ልባችን ይረፍ። ለምን የምልሽን ነገር አትረጅኝም ህይወት? እኔ የፊትሽ ከመቆሜ ውጭ ሌላ የማውቀው ነገር የለም እያልኩሽ ነው። አዲስ አበባ የገባሁት ትናንት ነው። ምንድን ነው የምታወራው? ምንድን ነው የምትቀባጥረው? እኔን ካላመንሽ ግን ማርሲን ትናንት አግኝቻት አብረን ነበር።
ጎሽ ተነሳ። ከረጅም ጊዜ በኋላ የተኛሁት የሚጣፍጥ እንቅልፍ ነው። በእናትሽ ልቀሰቅስ ያልፈለኩት ለዛ ነው። ሻይ ቡና ምን ላምጣልህ? ሻይ ሲቅድልኝ በእናትሽ። እኔ የምለው ዳንኤል፣ ወይ ማርሲ፣ ምንድን ነው የተፈጠረው ነገር? ከራኪብ ጋር እዚህ ቤት መጥታችሁ አብራችሁ ጠፋችሁ። ምንድን ነው የሆነው ነገር? እስቲ ንገረኝ። ከምን እንደምጀምርልሽ አላውቅም። ራኪን በጣም ነው የምወዳት። ይህን ደግሞ ሁሉም ሰው ያውቃል። እህትሽ ኤልዳና ለራኪ ደውላ ወደዚህ እንድንመጣና ቁልፍ እንዳስቀመጠችላት ነገረቻት። ሄሎ ራኪ ምንን ይዛኝ መጣች? ናስኪ ገባ። እዚህ ይገርምሻል፣ ደስ የሚል ጊዜ እያሳለፍን ነበረ። አሪፍ ጊዜ፣ በጣም ደስ ይል ነበረ። እናም በመሀል ስልክ ተደውሎልኝ ወደ ውጭ ወጣሁ። ተመልሼ ስመጣ ራኪ ወድቃ ነበረ። እናም እሷን ለማንሳት እየታገልኩ እያለ ሴት ይሁን ወንድ ይሁን የማላውቀው አካል ከኋላ የመታኝና ወደኩኝ። ከዚያ በኋላ ምን ይፈጠር አላውቅም። ራሴን አንድ ገጠር ቤት አገኘሁት። ከዛ ውጭ ምንም ነገር የማስታውሰው የለም። ይገርማል። ስለዚህ እነ ኤልዳና የት እንዳሉ አላውቅም እያልከኝ ነው? በህይወት እንደሚኖሩና እንደማይሞቱ ተስፋ አደርጋለሁ፣ ግን እርግጠኛ አይደለሁም። ታዲያ እንዴት ወደዚህ ቤት በድጋሚ ልትመጣ ቻልክ? ለአንድ ወሳኝ ነገር ነው የመጣሁት። ዲያሪ ፈልጊ። ዲያሪ? አዎ ዲያሪ። የምን ዲያሪ? የእህትሽን የኤልዳናን ዲያሪ። የኤልዳናን ዲያሪ? እንዴ ለምን ፈለግከው? እዛ ላይ ብዙ ሚስጥር እንደምትጽፍ ኤልዳና ነግራኛለች። እናም አሁን እነሱን ለማግኘት የሚረዳኝ አንዳንድ ፍንጭ አላጣም ብዬ ነው። ስለዚህ ማርሲ፣ የምንወዳቸውን ሰዎች አንድ ሆነን እንፈልጋቸው፣ እንታደጋቸው። እሷን መጠየቅ ትችላለች። ምንም ነገር እየገባኝ አይደለም። ይህንን ነገር ከራሷ ማረጋገጥ አለብን። እንደውም ማርሲ ናት ወደዚህ ላከች። ሁሌም ከሰው ለመለየት መሞከርሽ ጥሩ ነው፣ ግን አንቺ ታበዣዋለሽ። አልገባኝም። ነፍሱን ይማረውና ስብሐት። ይቅርታ ላቋርጥህ አንዴ። አንተ ስላልክ አይመስለኝም ፈጣሪ የሚምረው። ያው እንደ አባባል በዘልማድ እንደምንለው ማለት ነው። የሰው ነፍስ የሚማረው እንደ ሰውየው ስራ ነው። አዎ ያው በልማድ ለምዶብን የምንለው ነገር አለ አይደለ? ይቅርታ ላቋርጥህ። እኔ ማርሲላስ ፊት ነው እያወራህ ያለው። ስለዚህ ተጠንቀህ አውራ። እሺ እንዳልሽ ስብሐት በአንድ ኢንተርቪው ላይ የሚገርም ንግግር ተናገረ። ምን አለ መሰለሽ? ከሴትና ከወንድ ማን ይበልጣል አለ። አስገራሚ መልስ መለሰ። ምን እንዳለ ታውቂያለሽ? ግማሽ ግማሽን አይበልጥም አለ። የምር ውዴ፣ ግማሽ ግማሽን አይበልጥም። እኔ ግን በጣም ያስገረመኝ ምንድን ነው ታውቂያለሽ? ስብሐት ከተናገረው ነገር እኔ ግን ደስ ይለኛል። ወንድ ልጅ ከላይ ሲሆን ነው ደስ የሚለኛል። አንድ ነገር አስታወስከኝ። ፍሬዴሪክ ኒቼ ምን ብሎ ነበር መሰለክ? እኔ የምስቀው እንባዬንና ውስጥ ያለውን ሀዘን ለመርሳት ነው ብሎ ነበር። ያን ካነበብኩ ጀምሮ ሰው ሲስቅ ሳይ
ሀዘኑን ለመደበቅ እየመሰለኝ ተቸግሬያለሁ። ስለዚህ እየሳካለኸው የምትደብቀው ነገር ስላለ ነው እያልሽኝ ነው? አንተ አልክ። ይቅርታ መምጣቴ ካስደበርሽ። አስደበርከኝ አልኩህ ነው? አንተ ስለሳክ እኔም አብሬ መገልፈጥ አለብኝ? ካገኘሽ ጀምሮ ደስተኛ አትመስይም። ድሮም ከማይመቹ ባህሪዎች በበለጠ የማልወደው ይሄን ነበር። ነገሮችን በራስ መንገድ ትረዳና ድምዳሜ ላይ ትደርሳለህ። ይህን ያህል እኮ ደደብ አይደለሁም። ፊትሽን አይቼ ስሜትሽን መረዳት እችላለሁ። በመምጣቴ ደስተኛ አይደለሽም። ፊትሽ እኮ ያስታውቃል። አይ ወንዶች ፍቅር ያለ ገደብ ሲሰጧችሁ ልባችንን ስብርብር ታደርጉናላችሁ። እንደምንም ከገባንበት መከራ ወጥተን ነቃ ነቃ ስንል እንደገና ልሰባብሩን ትመጣላችሁ። ትሰማለህ? በጣም እንደምታስጠላኝ ታውቃለህ። አዎ አውቃለሁ። መጠጥ ምናምን ይዤ መጥቼ ልቧን ደልዬ የድሮዋን ማርሲላስን እቀይራታለሁ ብለህ አስበህ ከሆነ ተሳስተሃል። ያቺ የድሮዋን ማርሲላስን ገድዬ ቀብሬያታለሁ። እድሜ ላንተ። መሄድ ሳይኖርብኝ አይቀርም። Got a black king glitter, came this very morning. Yeah, black king glitter, came this very morning. Said my baby gone away, and my good looks so gone. Folded that paper, laid it on my bed. Folded that paper, laid it on my bed. Every word she wrote me, come my poor heart did.